وقدوتها رسول الله دوما وتحذو حذو أم المؤمنين فحق لمثلها ألا تبادي إذا انتقدوا هداها الناقصين بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة. زاري دقمو أو يعني كتاب بدهنا الحمد لله رب العالمين بدهنا تناقن. زاري دقمو المنظومة المرأة الصابحة لشفاة المرأة الصالحة يميل زواجر يتزጋጀነው ጅግጅጋ በአንዳንድ ወንድሞቻችን ትዕዛዝ ማለት ነው። እንግዲህ የኪታብ የተዘጋጀበት ሶስት ዓላማ አለው። ቅስቀሳው ማለት ነው ምክንያት የሆነው አንደኛ አንድ ወንድማችን የውጭ ሀገር ነው ዶክተር ነው አዘጋጅቶ ነበር የሆነ በረጀዝ ግጥም አረብኛ ቋንቋ በ16 ወይም ዜማው ማለት ነው የግጥሙ ዜማ 16 የግጥም አይነት አለው በእኛ ሀገር ባቲ አንቺ ሆዬ እንደሚባለው ማለት ነው። እና ከዛ ረጀዝ የሚባለው ገራ ያለ ነው በሱ የተገጠመና አነስ ያለ ነው ግን 60 ቤት 70 ቤት የማይሞላ ማለት ነው። ስለዚህ ክፍተቶች አሉትና ያን ክፍተት መሸፈን ድርሰት አንድ ሰው ደራሲ ሲሆን 8 ነገር አለው። ዝም ብለህ አንተ የተደረሰ ነገር ደግመህ አትደርስም። ታሸላል ሐሰል ነው የተገኘን ነገር ማስገኘት ፍሬ ቢስ ነው። ስለዚህ ክፍተትን መሙላት ነው አንደኛው የዚህ ድርሰት ማለት ነው። የለለን ነገር ወይም ያጠረን ነገር ዘለግ ማድረግ ማስፋት ማስረዘም ማብራሪያ መስጠት በዚህ መልኩ ነው። እና ያ ክፍተት ስላለው ወይ ሐዲስ ቁርአን ደሊል ሸርህም የለውም ያን ክፍተት ለመሸፈንና ረዘም አድርጎ ለሴቶች ለህቶቻችን በሚገባቸው ቋንቋና ለነሱ ለማሐፈዝ እንዲመች በግጥም አድርጎ ማምጣት ነው። ሌላው ሁለተኛ አንዳንድ ወንድሞቻችን አንተም በተቀጥልበትና በተጨመርበት ብሎ ትዕዛዝ ወይም ፍላጌ ሲመጣ ወይም አመረኒ طلب مني بعض الاصدقاء የከፊሎቻቸው ወንድሞቻችን ሲፈልጉ من التعاون على البر والتقوى በخير ነገር መተባበርና መደጋገፍ ስለሆነ እሺ ብዬ ወደዚህ ዓለም ገብቻለሁ። ሶስተኛው እህቶቻችን እናቶቻችን ሴት ልጆቻችን ሂጃብ የሚባለው ነገር አሽቀንጥሮ ይመጣል። ወደ መገላለጥና ወደ ጎዳና ዝም ብሎ ወደ ሰፈር መውጣት ቂራአትን መተው እስላማዊ አለባበስና እስላም የሚሸትን መጣል ወይም ማርከስ በስልጣኔና በከተሌነት ስም በቃ የና አይሻና የና ኸዲጃን መንገድ መተው ሶስት ምክንያቶቹ ናቸው ማለት ነው። የግጥሙ እንግዲህ መጀመሪያው ቢስሚላሂር ረህማኒር ረሂም መግቢያ ማለት ነው። ሙቀዲማ ማለት መቅደም ማለት ነው። አልহামዱሊላሂ الذي قد خلق آدم من ترابه فنطق ኢላን ማለት ነው። አልহামዱሊላህ ምስጋና ለአላህ ነው። الذي ያ ጌታ قد خلق በርግጥ የፈጠረ ማለት ነው። አደም ሶፊየላህ አቡል በሸር አደም የሚባሉትን የሰው መጀመሪያ የነብዮቹ መጀመሪያ ማለት ነው። አደምን የፈጠረ من ترابه ከአፈሩ አንዳንድ ቦታ ቱራብ ይላል አንዳንድ ቦታ ጭቃ ይላል አንዳንድ ቦታ ሶልሷል ይላል ብዙ ነው። من حمأ مسنون ይላል ሁሉም ያው ምክንያቱም መጀመሪያ አፈር ነበረ ከዛ ጭቃ ሆነ ከዛ ጭቃው ሲቦካ حمأ مسنون ሆነ ከዛ ደግሞ ሲተኮስ ከዛ በጣም ሲደርቅ ሶልሷል ይሆናል። ደረጃውን በተፍሲር አብራርተናል ማለት ነው። من ترابه ከአፈሩ ማለት ነው። ፈነጠቃ ወዳውኑ ተናገሩ ማለት ነው። አደም እንግዲህ ጭቃ ተናገረ ማለት ነው። الله بقدره سطوا إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن هنا لو فطر الجكاون بسو قرص አረገና ፈካነ ወዳው ወዳው አላመና ተንፋው ለታቂም ነው። መጀመሪያ የተናገሩበት አደም ተፈጠሩና ሩሂቱ በዚች ነው የገባው መጀመሪያ በዚች ገባይ ወደ አፍንጫቸው ሲደርስ እንጥስ አረገውት አልহামዱሊላህ አሉ فقال الحمد لله فحمد الله بإذنه በፈቃዱ አላህን አመሰገኑ። فقال له ربه اللهم አላቸው يرحمك الله አላቸው። መጀመሪያ ያነጠሰው አደም ነው። መጀመሪያ አልহামዱሊላህ ያለው አደም ነው።
ترمذي في الله يزغبوتا من حديث ابي هريره እንግዲህ اول ما عطس واول من حمد الله آدم ሌላው وكذلك امر الله فطروتنا ያው አልহামዱሊላህ ካሉ በኋላ ተከለቁማናቸው ተሙላልቶ አደም ሄዳላቸው ወደዛ የተወሰኑ ራቅ ያሉ መላእክቶች አሉ የተጎጀሉ መላእክቶች አሉ ሂድና አሰላሙ አለይኩም በላቸው ከዛ የሚመልሱ ሆነ አዳምጣላቸው አላህ Subhanahu Wa Ta'ala ለባታችን አደም ሄዱና መላእክቶች አሉ ተቀምጠው አሰላሙ አለይኩም አሉ ወአለይኩም ሰላም ወራህመቱላሂ ጀምራቸው አንተ እንግዲህ ወኢዛ حييتم بتحيه فحيوا باحسن منها መጀመሪያ ሰላሙ አለይኩም ማለት እዚህ መሬት ከሰው ዘር ማለት ነው አደም ነው ያው ወአለይኩም ሰላም ያሏቸው ደግሞ ወራህመቱላሂ ጀምሩ መላእክቶች ሆኑ علم ለመፈለግ መጀመሪያ የወጣ ቦታው ለቆ አደም ነው اول من سعى لطلب العلم አደም علم ለመፈለግ ለመሸመት ከመላእክቶች መጀመሪያ ጌታቸውን ትእዛዝ እሺ ብለው አክብረው የሄዱት አደም ናቸው የአደም ልጅ علم ይፈልጋል ማማ ካገሩ ወጥቶ ማለት ነው የአደም ልጅ ይተወብታል ተሳሳትኩ ብሎ ያጠፋል ሶም እንደዛ እንዲያረጉት ማለት ነው علم ይፈልጋል ወጣ ብሎ ማለት ይሄ ነው እንግዲህ ይሄ መናገር አንጥቁ من نعمه الله على بني ادم መናገር ትልቁ ጸጋ ነው በአደም ላይ ከአደም ዘር መናገር ትልቅ ነገር ጸጋ መናገር በለለ ከለለ ያው ከእንስሶች አንለይም ማለት በጉልበት እኮ ይበልጡና በአቅልና በመናገር በኒ አደም ልጅ ነው ማለት ነው من آياته واختلاف ألسنتكم وألوانكم መልኮቻችሁ አንደበቶቻችሁ ቋንቋዎቻችሁ መላያቱ የአላህ የኃያልነቱና የአንድነቱ መገለጫ ነው ማለት ይሄ حرف ፈጥሮ حرف ቀርቶ ቋንቋ መናገር አንዕመቱ ልክብራ ነው ተመየዘ بها الانسان على سائر الحيوانات ከሰው ከሌሎች እንስሳቶች የተለየው ሰው በመናገር ነው ሐጃውን በእጅ እንደዚህ ከማለት ሊበላስ እንዲህ ከማለት ለመጠጣት እንዲህ ከማለት ወሃምጣ ዳባምጣ ያልከሱት ሄደህ እንግዲህ ካርዳምጣ ተላልህ ማለት ይሄ ትልቅ ኒዕማ ይሄ አላህ አልহামዱሊላህ አላህ ያዘውተርልን እስካለን ድረስ ይሄ በጣም ትልቅ እንትን ማለት ና ከዛስ وخلق الرحمن فطر منه كآدم زوجه አምራውን ማለት ነው ቁራኛውን ማለት ነው አደም እንግዲህ ብቻውን ኖሩ አልሆነለታል አንድ ጃጨበጭብና አልየዱ الواحده لا تصفق እንግዲህ አላህም እኛን ማራባት ስለሻ ኑሮም ቢያለወት ወዲያ ቢሉት እንግዲህ አይ ብሎ እንግዲህ ከዚህ ከግራ ጎናቸው ከላይኛዋ ነቀል አድርጎ እንግዲህ አዚያቸው ሐዋን እንግዲህ ፈጠረ ሰውን ካፈር እሷን ከሰው ማለት ነው ለዛን የሚተዛዝኑት ባልና ሚስት ካንዱ ይቀዳል ይላል ያገሬሰው ይተዛዘናሉ አባሰል ያልኩ አይጥመውትም አሰቤት ይሄብልው እሱ ይሄን አይበል ኦሩክ ይላል ለወንድም ማታረገው ለባባ ለምን ባልና ሚስት ካንዱ ስለሚገዳ ማለት ነው አደምና ሐዋም ያው ባዱሁም ምን ባዱ ስለሆነ ማለት ነው እና ዘውጀሁ ወሐጣጨውን አልመርአቱ ዘውጀቱን والافصح زوج الا للفرق اخرج انت وزوجك الجنه እንዳለው ማለት ነው ግን ዘውጀትም አለ ብለዋል በጣም አለ ፈስህ ነው ብለዋል ለፈራኢድ ግን ዘውጀት ነው የሚታየው እና ዘውጁን ፈጠረ ማለት ነው ናለ ቢሃ በሷም አገኙ ፈናለ ማለት من السكون ከመረጋጋት الروحي والقلبي والنفسي አውጀሁ ምጥቀት ከመረጋጋት ተዳር ያለው ሰውና ተዳር የሌለው ሰው እኩል አይረጋጉም ተዳር ያለው ሰው በቃ ለምሳው ይተባላሉ ኃይል ራሱ ይተባላሉ ኃይል ሴክስ ያያዩን አይኑም የተረጋጋ ነው ልቡም የተረጋጋ ነው አስተሳሰቡም የተረጋጋ ነው አላማውም የተረጋጋ ነው ተዳር ያለው ለተስኩኑ ኢለይሃ ለቁርአን ወደሷ ረጋ እንድትሉ አለ ላይ ብለው ኢማም እንኳን የሚሆነው ተዳር ያለው ነው ተዳር ከሌለው አንዳንድ ዑለማዎች ማለት ተዳር ያለው ሰው ልብስብስብ ያላል ይሄኛው አራት ይሁን ሶስት ይሁን ሱጁድ ሰው ያበዛም ያው አውጅ ማለት ምጥቀት ማለት አለ እንግዲህ ወበث منهما ከነሱ በተና ሪጃላን ወንዶችን ጎበዞችን አጀባ ድንቅ ይሆኑ ሪጃላን አጀብ መስደር ስለሆነ ነው ሪጃላን አጀባ ረጁሉን አጀብ ሪጃሉን አጀብ ምራአቱን አጀብ ወኒስወተን ሴቶችንም من الرجال አጀባ من الرجال ከወንዶች እጅግ የሚያስደንቁ ከወንድ ቆንጆና ከሴት ቆንጆ አትራክትና ጀዝብ የሚያደርገው የሴት ቆንጆ ነው ለምን እንደው ማግኔት አድርጎ ነው የሰራቸው እነሱ ማለት ነው አለቀጥ ወንድ እዚህ አለ ሴት እዚህ አለ ማንኛውን ሄይሉ ተረንዶች ቆንጆ ናት እንጂ አይደለም
እሷም ደግሞ ማንኛውን ሄዱባት ሴቶች ተሰብስበው ይሄ ነው እንጂቦ ሸበላ ከላከኝ ተፈላላጊ አድርጎ ነው የሰጠው ማለት ነው። ግን ለወንድ ማን ነው የሚስበው? ወንድን ከማየት ይልቅ ሴትን እጅግ አዕጀብናቸው ማለት ነው። من الرجال የተቀደመበት ይበቃል ማለት ነው። አንዳንድ ጊዜና اذا كان المجرور بمن غير الاستفهام لم يتقدم على فعل التفضيل الا قليلا او ما زودت به اطيب والا شيء منه اكثر እያለ ይላል። ስለዚህ አንዳንድ ጊዜ ይቀደማል ማለት ነው። ችግር የለውም። አጀበ من الرجال ነበር ማለት ነው። من الرجال የተቀደመበት ለሽዕር ነው። በአረቦችም ስለተገኘ ነው። ከወንዶች እጅግ ወንድ ከማየት ለወንዶች ከነሱ በጣም አስደናቂ የሆኑ ከወንድ አስደናቂ የሆኑ አጀበ من الرجال ማለት ወንዶችን ከመመልከት ሴትን መመልከት መፈለግ ማደን አስደናቂ የሆኑን ሴቶች እጅግ ከወንድ አስደናቂ የሆኑትን ሴቶችም አላህ በተነ ከማንና ከማን ከአደምና ከሐዋ 20 አርግዘዋል 20 በጥም ነው የሚለው 20 አርግዘው ከዛ በኋላ ወደ 40 ልጅ አለ ማለት መንታ ይሆነ ያንደኛው መንታ የዛኛው ያው ኦፖዚት ሳይድ ይሆነ እዚህ የተወለደ አብራ የተወለደችው እህት የምትባለው ማለት ነው። ከዛኛው ያዝኛው ሁለት አለ ከዚህ ሁለት አለ የዚህ ወንድ የዛች ሴት የዛች ወንድ እዚህ ሴት ያለ በዚህ መልኩ ነው። ለምንድን በሸሪዓው በጊዜው ስለሚያበቃ አላህ የፈለገውን ህግ ያጸድቃል የፈለገውን ደግሞ ይሽራል። ይሄ ወስቱን ሁሉም በእጁ ነው ማለት ነው። ወخصهم ይሄ እንግዲህ ከቁርአን የተሳበ ነው ሁሉም ይሄ እንግዲህ يا ايها الناس اتقوا ربكم الذي خلقكم من نفس واحده وخلق منها زوجها وبث منهما رجالا كثيرا ونساء كثيرات واتقوا الله الذي تسالون به እንግዲህ ከዛ የተሳበ ነው። ومن آياته أن خلق لكم ከቁርአን የተያዘ ነው። وخصهم ከዛ እነዚህ ሪጃልና ኒሳዎችን ለያቸው بين الورى ከፍጥረታቱ الورى الخلق ከፍጥረታቱ ሁሉ ለያቸው بالعقل በአቅል ሁለት ኒዕማ አለን በእኛ ላይ። አንደኛ የመናገር ኒዕማ ከእንስሳ ምን ለይበት እናገራለን አይደለም። ዝንጀሮ ይናገራል አይናገርም። እቺ ደግሞ ሸቅር የምትባላል አንዲት የምትናገር ጃአሳሪቅ የምትባል ወፍ አለች። ምንድን ነው ስሟ? በቀቃን በበጋት በአረብኛ በበጋ ነው ስሟ። ጀምዑሃ በበጋዋት በቀቃን ነው። እሺ በቀቃን ቃፍ እንኳን በስቷል በቀቃን ይሏታል በበጋ ነው በአረብኛ። እሷ አሁን አንተ የምትለው ነው ልክ አንዳንድ ህፃናት መጫወቻ አሻንጉሊት አለ አይደል? ልክ የገደል ማሚት አለ አይደል? የገደል ማሚት የሚለው ነው የምትለው። ጃአ ስትጃአ ትላለህ አብራ እንግዲህ ከላም አይደለም። እሷ ግን ቁርስ አምጡ አትልም፣ ሲርባት ውሃ አምጡ አትልም። ማስመሰል ነው። ያው ማስመሰል ያው ሪከርደሩ ሁሉ ያስመስላል። ንጥቅ ማለት ብድግ አድርገህ እንደ አንጣ ከአባትህ ከእናትህ ሰምታ እሷ የእናትና የአባቷ ቋንቋ ሌላ በቋንቋ ማለት ነው። በጎራፋ ቋንቋ ነው እንጂ እንደሷ አትናገር። ይሄ ደግሞ ሰውን አመስል ማለት ነው። ግን ትሻላለህ ያሉት ትሻላለህ። ስለዚህ አንደኛ መናገር፣ ሁለተኛ አቅል ለበኒ አደም የተሰጠ ማለት ነው። وخصهم اي الرجال والنساء بين الورى كفطراتهم مكاكل بالعقل باستسال هذه نعمه ثانيه وسمي به عقل لمن تبالغ لانه يعقل الانسان عما لا ينبغي كما يغبا ነገር ይገድበዋልና ومنه سمي العقال عقل እያለ የማይገባ ከሰራ አቅል ፍሬው ተበጥሷል ማለት ነው። ማይገባ ካየ ማይገባ ከተናገረ ማይገባ ከሰራ አቅሉ ላልቷን ማለት ነው። አረ ይሄማ ጥሩ አይደለም እኮ ከለ አንድ በተከሰው እንዴት ይሄ ይባላል? አቅል ማለት ያልሆነ ነገር ፍሬን ይይዛል። ቃዲ ነው፣ የነፍስ ቃዲ ነው እሱ። ነፍስ የሆነ ነገር ተገብገብ ያለ ነገር ይላል እንዴ አቅል ይይዛል። ለምን አቅል ተውባ አቅል የላላ ሰው እኮ የፈለገውን ይሰራ አቁቱን ይሄዳል። መኪናው እየበረረ መሀል ትልቅ ይላል። ምን አሻውስ ለምን የለማ ሙስተህያው ሁላ የሚታፈረው ሁላ ያምረው አፈጋዋን እኮ የለማ ያ ሲታይ ነው። ወበዲዲሃ ተተመየዙ الاشياء نعم وبعبادته بعبادة መለያቸው ሶስተኛ መለያ አይደለም። አቅልም ሰአቶ ንጥቅም ሰአቶ ሶስተኛው ትልቁ ኒዕማ ምንድነው? የነዚህ መሰጣት ደግሞ ዋናው ይሄ ስላለው ሹክር ማድረጊያ ነው። ጌታን የምናውቅበት ኒዕማ ማድረጊያ ሹክር ነው። وبعبادته له ለአላህ ደግሞ በመገዛት ለየነ እንስሳ ሁላ እኮ ያው ኢባዳው ያው እንደኛ የውስጡን ኢባዳ ተስቢህ አለው ተቅዲስ አለው። እንደኛ ሶላት አይሰግድም። የኛ ኢባዳ ነው
ቁርአን እንደኛ ይቀራ بالنقل ማለት بالنقل ብሎ ማለት አይ بالشرع المنقول عن النبي صلى الله عليه وسلم حد نبياتنا عليه الصلاه والسلام بتوسد شرع وحي لا بلا زياده ولا نقصان ሳንጨምር ሳንቀንስ ሳንሰርዝ ሳንደልዝ ነቅል ማለት ይሄ ነው አቅለና ነቅለ ተፈዳዳኝ ናቸው እንጂ አይጣርሱም አይጣሉም ማለት ነው ደሩ ተዓሩድ العقل والنقل የሚባል ነገር ለማ نعم بعباده ደግሞ ليبلوكم ايكم احسن عملا اي اصوبه واخلصه ايكم احسن عملا اي اصوبه واخلصه ጥርት ያለች ማለት عباده በትባዕ ነው ابتداء አይደለም بعباده بالنقل عن النبي صلى الله عليه وسلم لهم اي للرجال والنساء امستኛ ቤት اتى الهدى ممريا اي الوحي الهادي الى الصراط المستقيم ممريا መጣ ለበኒ አደም ለወንድና ለሴት ለበኒ አደም من السماء كسماء ከላይኛው ዓለም ማለት ነው ለምን ሊዩፍሪዱ الإله ፈቃዳቸውን እኮ ብቸኛ አድርገው ነጥለው ሊገዙ بالاسماء والصفات والعباده بالاسماء والصفات والالوهيه والعباده ማለት يا الله يا رحمن يا إذ الاسماء توقيفيه اسماء يا الله ስሞች ከወደ ሸሪዓው የመጣ ነው እኛ ብድግ አድርገን አንድ ስም ማውጣት አንችልም ለረሱል አለይሂ ሰላቱ ሰላም ስም ያ አላህ ስሞች ተውቂፊ ናቸው በዛ ያ ረህማን ያ ረቢ ያለን ለምነው ብቸኛ አድርገን ለነለምነው ብቸኛ አድርገን ለንገዛው ለንማጸነው ለንተናነስለት ወህይ መጣ ከሰማይ ማለት ለኛ ተብሎ ከተቀበልና ሰዓደተን አበዲያ እናገኛለን ከጣልነው ይጥለናል በጥለው ጣለ ይላል ያገደስ ግልጽ ነው አይደል ተአመሩ الغبراء እነዚህ ወንድና ሴቶች የአደም ዝርያዎች ጥሪውን አክብረው መሬትን አሸበረቁት الغبراء ቁጥር እየወረዳችሁ ታያላችሁ መሬት ማለት ነው غبار ካለው የተያዘ الغبراء الارض كما ان الخضراء السماء يغرغ ጽሁፍ አይደለም فعمروا الغبراء መሬትን አሸበረቋት بالخلافه الاسلاميه النبويه ابو بكر الصديق መጀመሪያ ትልቁ ኸሊፋ አደም ናቸው إني جاعل في الأرض خليفة راسه آدم خليفة ናቸው ለምን خليفة ሆኑ የሰው ዘር ተካታል ወይም ደግሞ አላህ እንግዲህ እስልምና እንግዲህ አራባ ብሎ ስለመሪያት እንግዲህ ኺላፋ ሰጥቷቸዋል ማለት አላህ በኑቡዋ ነው አደም ኑቡዋ ነብይ ያደረገውትና ነብይህን እስላምን ተውሂድን አርባ አለወት ማለት ነው አላህ ኸሊፋ አደረገችው ማለት አንድ ያ ዳውድ እና ጃልናከ ኸሊፋ በቁርአኑ ኸሊፋ መታገል ሁለት ብቻ ነው ለአደምና ለዳውድ ነው ከዛ ደግሞ የነሱ ዘር የአደም ዘርና እንግዲህ የዛም ዘር ኺላፋ አለው ወስተخلفكم وانفقوا مما جعلكم مستخلفين فيه አባተ ሲመጣ አንተ ትተካለህ በቁጥቱ አንተ ስትመልጅ ይተካል ተተካኪ ማለት ነው يخلف بعضهم بعضا في عمارة الدين الإسلامي في عمارة الدنيا والدين ديننا دنيا ለማልማት በመተካካት መሬትን አሸበረቋት ማለት አንዱ ሲሞት አንዱ ሲሞት ፈረስ ሞተ ብሎ ጉዞ አይቀርም አባቴ ሞተ ብሎ ህንጻውን አይሸጥም አባቴ ሞተ ብሎ መኪናውን አይሸጥም በቅሎውን አይሸጥም እንግዲያው ሲቀጥላል አባቱ አንድ ህንጻ ሰርቶ ከሆነ ሁለት ያደርጋል አንድ መኪና ሁለት ያደርጋል ይቀጥላል ማለት ነው ሮቴት ያደረገ ይቀጥላል ማለት ኺላፋ ማለት ነው بالخلافه الاسلاميه يخلف بعضهم بعضا على طاعه الله وعده بالخلافه على طاعه الله ونوروا الارجاء አካባቢውን ሁሉ አበሩት بالثقافه civilization ወይም ስልጣኔ ማለት ድሮ እንግዲህ በድንጋይ ነበር የሚፈጨው አይደለም እናቶቻችን እኔ አውቃለሁ ደርሼበታለሁ ጫፉ ላይ በድንጋይ ነው ጠሪኛ ወፍጫ ስታበቂ ይባላል የሚፈጨው ልልቶ ልምጥቆ ይባላል አሁን ግን የለም ያለ ስልጣኔ መጣና ወፍጮ ተባለ ወፍጮ ደግሞ በነዳጅ ነበር ውሃው እየፈላ ያቀርና ደግሞ በኤሌክትሪክ መጣ አሁን ሽንኩርት ደግሞ ሲከትፍ ነበር መክተሻው መጣ ኪታብ ደግሞ እየተከተበ ነበር ደረሰው ወደ ዱን ሲገባ እጃቸው ተቆለፈ አንገታቸው ተቆለፈ ደረሰው እየከተቡ ምን ሀጅ እየከተቡ ምን ፈትል ጀዋድ ዛሬ ደግሞ ፎቶኮፒ መጣ ህትመት መጣ ሰቃፈ ማለት ነው ኢባዳ ሰቃፈ የለም ያኑ አቡበከር የሰገዱ ዙሁር ዛሬም ያኑ አብሬቲንግ ይተዋል ኢባዳ አይገባው ሬኒውስ አይገባው ያኑ ነው ማለት ነው መስጊዱ ግን ያው ሮቴላ ነበረ ይበሎ ነበረ ሳር እየተጎዘጎዘ ነበር ምንጣፉ ደግሞ ሲተረቀው የሚያረገርፍ ወአብቀር ይልሳል
ስምን ጣፉ ግደለም ግድግዳው ግደለም ዘፈረፈ المساجد من أشراط الساعة ቢሰቃቃ ማለት ነው በኒ አደም ኢማራውን የተተኩበትን ዓላማ አካሄዱ ተቃቃ ማለት ነው ወሁና ወደ ሸቶቹ ገባ እንግዲህ አሁን ይሄ በራዓተል መጥለዕ ይባላል በራዓተል ኢስቲህላል ማለት አንድ ድርሰት ወደ ድርሰቱ ርዕስ ስትገባ ለመግባትህ የማንቂያ ዲወል የሚደውል በራዓተል መጥለዕ ይባላል የሰርፍ ከሆነ ሰርፍ የባዮሎጂ ከሆነ የባዮሎጂ ነገር ጠቅ የሚያደርግ መድራፍ ላይ መናገር አለበት ድርሰት ዓለም ነው በጽኑ አይደል የፊዚክስ ከሆነ የፊዚክስ ነገር የተወሰነ የሴት ከሆነ የሴቶችና የወንዶች ተጣጣስ የሚያደርግ ሙቀድማው መድራፍ ላይ መኖር አለበት ይሄ በራዓተል ኢስቲህላል ወይም በራዓተል መጥለዕ ይባላል የጃፈና የተከበቱ ግባ እናቷና የተለጅቷን አግባ እንደሚባለው ማለት ነው አይባልም እኮ ደጃፈና የተነው ደጃፈና የተነሳ ርዕሱ ተነሳማ ድርሰት ዓለም ላይ ጥንቃቄ ያስፈልጋል ልጨርስ ስትል ደግሞ የማንቂያ ዲወል ነዳጁ ሊያልቅ ሲሰጥ የለ ሊያልቅ ነው የሚል ኺታም ኻተም የሚል ነገር ጣል ታረጋለህ ያጨለው ሰው ሊያልቅ ነው ኪታብ ይላልማ በራዓተል መቅጣዕ በራዓተል መጥለዕ ይሄ መጥለዕ ነው ማለት ነው ወሁና እነዚህ እህቶቻችን ሴቶቹ ንስፉ ኡመቲን የህዝቡ ግማሽ ናቸው ከግማሽ በላይ ናቸው እንደው ዛሬ በሚኒመም ሄደን ከግማሽ በላይ አይደሉም ነው ምንም ይተረተር የለም ግን ሚኒመም እናያዝና እንደው ሁሉም በድሮው ምን ሄድና የኡመተል ኢስላም የኡመቱ የአደም ልጅ ግማሽ ናቸው አንጀብና ቢሆን ጥሩ ነው ይሄ ለጣሙ አንጀበት ወአንጀበት እንደለውን አንጀብና ሳይረሁና እንትን ነው አንቻ እንትን በይ ሙፍረድና ወሁነ ንስፍ ኡመቲን ወአንጀበት ሳይረሃ ሁነ ለጀምዕ ነው ወአንጀበት ለአንዲቱ ነው መጣራስ እንዳይመጣ እስኪሩት ተይዛችሁ ተከታተሉ እስኪሩት ያዙ ጀሚ እስኪሩትና ኪታብ ያዙ ወሁነ ንስፍ ኡመቲን ወአንጀብና ሳይረሁና እነሱ የኡመቱ የህዝቡ ግማሽ ናቸው አንጀብና ወልደዋል ፈልፍለዋል ሳይረሁና ታችን ከፍተቦታል ሳይረሁና ሌላው ወልደዋል ማለት ወንዱን ወልደዋል ማለት ነው እነሱ ግማሽ ነው ደሪባል ሲያት ወለና አዕጀብና አየው ወለና አዕጀብና ለኛም ደግሞ አስደንቀውና እንቀድም እንዳለው ማለት ነው አስደንቀውና አገርመውና በጣም አስገርመውና ማለት ነው فهن اذا ጨረሳችሁ وهن نصف امه انجبنا سائرهن ولنا اعجبنا يا ولنا اعجبنا መምለያ ነው ቅድም ተንተን ብሏል فهن فاذا كان الامر كذلك فهن ነገሩ እንደዚህ ከሆነ ሁና እነሱ ሁሉ ኡመቲን ኡመት ህዝብ ሁሉ እነሱ ናቸው ማለት ነው ዓለሙ ሴት ነው ማለት ነው የሴት ውጤት ነው ግማሽ ሴት ነው ግማሽ የሴት ውጤት ነው ማለት ያው ሴት ሆነ ማለት ነው ዓለም የሴት አሻራ ነው ማለት እንዳሉ ይሄው እና ለሴት መጣር ማለት ለኡመት መጣር ማለት ምርጥ እናት ስትሆን ምርጥ ልጅ አለ ማለት ነው ምርጥ እህት ምርጥ ልጅ ፋብሪካህን ማስተካከል ጥሩ ምርት አለ ማለት ነው አንድ ጥሩ ዱቄት ለማግኘት ጥሩ ፋብሪካ ያስፈልጋል ማለት ለዛ ነው ብዙ ጊዜ ፈጅተና የለፋ ነው ማለት ግን አሁን ሴቶቹ ምንም ከዳዋ ተርበዋል እንጀራ ይበላሉ ይለብሳሉ ይጎርሳሉ ዳዋ ዜሮ ተርቢያ ዜሮ ተርቢያ ስሙ አለ ስሙ ሞልቷል ተለጥፈው የግድግዳ ነብር ነው ግን አይነክስም የግድግዳ ነብር እኮ ጥርሱን ትይዘዋል ምን ችግር የለም فهن كل امه الناس ህዝብ ሁሉ ናቸው تعليمهن አሁንም ቅድም አንቻን እንደሆነ تعليمهن في سبيل الله تعليمهن الناس ማስተማር تعليم امه بذا تكريمهن ሁለተኛ ህትመት ላይ የሚስተካከሉ ነገሮች ያስተካከልኩ ነው የተላንተናው ፈህምና የዛሬው ፈህም ይለያል وهن كل امه تعليم امه بذا تكريمهن እነን የሚለውን መቀየር እነ ማድረጋው ሀ ያለውን ወደ ህን መቀየር እጃላችሁ ጽፋላችሁ እጀላችሁ በጆሮ መጻፍ ነው ስለዚህ እነሱ ህዝብ ሁሉ ናቸው እነሱን ማስተማር ህዝብን ማስተማር ማለት ነው ሴትን ማስተማር ብቻ እንደመስላችሁ እንዳትሸወዱ ህዝብን ማስተማር እንጂ ቢዛ ተክሪሙሃ በዚህ بهذا التعليم الغالي በዚህ ውድ በሆነ ማስተማር ተክሪሙሃ ማክበር ነው لا إطعامها ولا إلباسها ما أقولش ما ألبس بيتها كهونا جن هي قفن أنت قرآن يقرأها صام ما تقرأ كهونا أون اللي هذا المثال يا شيخ السفير لمن شيخ أجنبي قال يهدو
በሜትር እየተለኩ ነው አንዳንድ ተቆለኛ እንዲህ ያረገ ይሄ ያው ደግነት መቼም የለም እንጂ እዚህ በሌላ ሀገር አለ እዚህ ሀገር ልብስ ሰጥቶ ማር ነው ይሻላል ለምን የሰፈሰል ልብስ ሰጥ የለም ለምን በሌላ ሀገር አለ የሰፈሰል ልብስ ሰጥ ስትሰጥና ሴቶች እዛ መሄድ አለባቸው ለምን ይሄ ክፍተት ነው በጣም እዛ መሄዱስ ቢሆን ነው ሜትር ባያሳርፍባት እዛ መሄዱ ብቻውን ቢሆንስ ብቻውን ቢሆን ተፈጠረ ያሰር خطر እሺ ቀጣይ ቤት አልኡሙ هي المدرسة الأولى እናት የመጀመሪያዋ ሃይ ስኩል ፕራይመሪ ስኩልም በለው ትልቁም በስኩል መጀመሪያ መድረሳ ነች መድረሰቱን هي مدرسة እሷ ትምህርት ቤት ነች ሳቢቀቱል መዳሪሲ የመድረሳ ሁላ ቀዳሚ ነች መጀመሪያ ጡቷን እያጠባች አደብ ታስተምረዋለች እትፍ ያልሆነ ነገር ሲበላ ካካ እያለኝ ማለት ነው እንግዲህ በቀኝህ ብላ ትለዋለች የሆነ ነገር ከአካባቢው የሆነ መጥፎ ቃል ሲናገር አይባልም እንስቆንጠጥ እዛ ላይ ነው እንግዲህ ትልቁ መድረሳ እናት ነው የመጀመሪያ መድረሳ ከተበላሸ አጣዩ እጅግ የተበላሸ ነው የሚሆነው ለዛ መድረሳ የመጀመሪያው መድረሳ እናት ናት እናት ግን ኡስታዝ ለመሆን ብቁና ወይ እዚህ ላይ ነው የሰራው መድረሳ ከሆነ መድረሳ ግቢ ማማር አለበት ትምህርት የሚሰጠው ነገር በቂ የሆነ ነገር አለበት ፊድ የሚያረግ የሚያሳድግ ተርቢያ ያለው ይሄ መድረሳ እናት መድረሳ አለ ልጇ እያበላይ ከተወቹ መድረሳው ተበላሽቷል ማለት ነው ማስወጣት ነው ከዛ ማለት ይሄ መድረሳ ሳቢቀቱል መዳሪስ ረውዳን ይባላል ረውዳ ማለት ኬጅ ማለት ነው አይደል ረውዳ ይባላል እኮ ረውዳ ይባላል ኬጅ 1 2 3 እየተባለ ከዛ አንደኛ ክፍል ይባላል ከዛ ሁሉ ማን ነው ጦት ጋር የምታጠበው አቂዳውንም ተውሂዱንም ስነ ምግባሩንም ይሄ ይባላል ካካ ወና ይሄ ሳቢቀቱል መዳሪስ ኩልها ኡሙ ሙደሪሲን የመምህሩ እናት ነች ወኡሙ ዳሪሲ የደረሳውም የሸኹም የመምህሩም የተማሪው የሁሉ እናት ናት نعم ኡሙ ረሱልና ረሱል አለይሂ ሰላቱ ወሰለም የወለደች እናት ሴት ነች ኡሙ ረሱልና ኡሙ ሙደሪሲን ኡሙ ዳሪስ ኡሙ ረሱልና የኛ ነብይ የወለደች ሴት ነች አንዱ አረብ እዚህ ላይ ተቃውሞ አንስቶ ለምንድነው የእናታቸውን ቀብር ዘይረዋል استغفار አድርገው ሊያርጉ ቢሉ ተከልክለው ለምን እና አሚናት የሰው እናት አይደለም ማለት ነው እንዴት አይደል እና ተቃውሞ ከሳሽ የተከሳሽን መልስ ቢያውቁ ኖሮ አይከስም ነበር ይባላል እና ነብዩን አለይሂ ሰላቱ ሰላም መሐመድ ኢብኑ አብዱላህ የወለደች አሚና ሴት ነች በቃ አለቀ ህዝቡ ከዛ ወደ ማንጎርጉራሉ خلاص እዛ በኋላ እንደውም አልኮከቡል ወሃጅ ለምን استغفار የተከለከሉበት ሪዝን አድርጓል ተቀበለ ምክንያት አለ ሌላውም ሁሉ استغفار ሊያደርግ ይችላል በጃሂልያም በሰፊት ወኢድ ያለበት استغفار ተከለከለ ማለት ሰደድ ልባብ ይሆን ይችላል እንጂ እሷ ያንዲ እንደ ሐለና ሰቃይ ሌላ አጀንዳ ነው ተከለከለ ማለት ሌላ ነገር መፍሁም የለው እናታችን አሚናት የረሱል አለይሂ ሰላቱ ወሰለም ያን ሸጋ ነብይ ወለደና በቃ ሴት ትልቅ ናት ነብዩ ሁላም ወልድ ተበረክና ይሄን ያስበቃ ይሄን ምክር ካለ ገነኛ አይደለም እና በቀደም ስራ ቀርተል የለም ማን ወለደው አብዱላህ እናቷ ማና አሚና ቢንት ወህብ አለቀ ደከ ይዋል እንተቃው ማስፈልገ እዚህ በኋላ ነብዩ አለይሂ ሰላቱ ወሰለም ሊወለደች ሴት ነች ወኡሙ የህያን አነወዊ ወኡሙ ሻፊዒ نعم የሻፊዒ እናት ናት እንግዲህ የሻፊዒ እናት በጣም አንቱ የተባለች ሴት ናት ወንዶችን ከተበረኩ አንደኛዋ ናት እንግዲህ የኢማሙ ሻፊዒ የሞተው አባታቸው 2 አመት ሆኗቸው 2 አመት ሆኖ ማለት እንግዲህ ገና አባባ እያሉ ማለት ነው እግረ ተከል ማለት ነው ከዛስ ማን ተረከበ አባትም እናትም ወዚፋ እናቷ ተረከበች ፋጢማ ቢንቱ አብዱላህ አልአዝዲያ ጋዛን የተወለዱት አሁን ጋዛ ነፃ ባያውጣውና ጋዛን የተወለዱት አዝዲይ ስለሆነ የመኒናትና ይሄ ነው هذا هو القول الصحيح المشهور الذي انعقد عليه الاجماع እና እሷ ቁረይሽ አይደለችም እሷ ቁረይሽ ነው ተርከለ ቁረይሽ ቅርብ ነው ሻፊዒ የሚባለው ነው ጀዶ እዛ አስቀላን አባትዮ ሲሞት እዛ ማደጉን ጠላች ከቁረይሽ ተቋርጦ ከዕልም ተቋርጦ ልጅ እዛ የጋዛ ሰው አረብ ነው አዝዲይ ነው ቀቢላው ቁረይሽ አይደለም አዝዲ ሆኖ ያድግብኛል ልጅ አንጠለጠለና እንደዲመት ልጇን በዚህ አንጠለጠላ
መካ ወስዳ ከዕልሙ አንቀልባ ከቁረይሽ አንቀልባ ከወህዩ መናሃሪያ ወስዳ ቁጭ አደረገኝና በቃ ልጇና እኔ ባለም ተዳረም ልጄ ነው ብላ እንግዲህ በቃ ልጄን ማሳደግ ነው ይሄ ልጅ አቁም ነገር ማድረስ አለብኝ እንደ አንዱ ይሄ ነው 150 ላይ ነው እንግዲህ እንትን ያለው የተወለዱት ولما توفي ابوه وعمره سنتان انتقلت به امه انا በጣም አሳቢ ያረቁ አሳቢ ሆነችው እናት ወደ መካ ይዘው ሄደ አንደኛ ሙጠሊብይና ቁረይሽ የሆነ በተሰብ ተጥፋፍቶ ተሪፋፍቶ እንደይጠፋንትን እንደይቀርበዛው መካ ይዛ ጊዜ ደግሞ ሁለተኛው ምክንያት የዑለማ መናሃሪያ አንቀልባ ስለሆነ ህልም ማይታለ ይባላል ይሄ ልጅሽ መካ ላይ ጉድ ያለው ብሎ ህልም አሳይቷታን ይባላል እንሶሃል ህልሙ ሶስት ነገሮች አሉና አስቀመጠቻቸው ሲሉት ሐፈዙ ቁርአኑ በ8 በ7 ሸመደሉ ጣጡት እንደው ልጅየው ጉድ ያለው ልጅ ከዛ ወረቀት አጡ ወረቀት ቤት እየሄዱ የሚጥሉት ይሄ በጥስጣሽ አለ አይደል ከዚህ ባለስልጣኖች እየለቀሙ መጻፍ እየለመጡ የግመል አጥንት ይሄ ትልቁ አለ አይደል ይሄ ሰጃሪያ የመሰለው ያንን እየጻፉ ሲሉት ኸባው ሞላ እየጻፉ እየከተቡ እየጻፉ ኡስታዙ መብኒ ፈው ታጣ ብር ይላል ኡስታዝ ዛግዲ ያስተፈላ የተወሰነ እንዲህ ያለ ኡስታዙ በረካው ቁጭ ብሏና ይበቃል ነው በዛ ሰዓት እንግዲህ እኔ መሳለ ባላሰህር ልጆችን እንግዲህ ሙዒድ አድርጌሃለሁ አለ መርሐባ ለገደይ ማለት ሲያቀሩ ዝንጂ የሚባል ሸህ አላቸው ቀይ ነው ዝንጂ በጣም ስለቆረ በዲድ ነው በጣም ቀይ ስለሆነ ነው ዝንጂ ያለው ጥቁር ነው በዲድ ተጠርፎ ነው እሱ አለ ሙስሊም ኢብኑ ኻሊድ አዝንጂ 15 ዓመት ሲሆነው ሙፍቲ ደረጃ ሰጥቻለሁ አለ ደረጃ ተልፍታ ደርሰሃና አለ 15 ዓመት እና ደህና ነው ሱብሃንአላህ ይሄን ይመስላል ማን አደረገው እዚህ ማን አደረሰው በሳሌቱ እናት ናት በስተጀርባ አንድ ትልቅ አንተ የተባለ ሰው በስተጀርባ ምርጥ እናት አለ ዝም ብሎ አይደለም ምርጥ እናት ምክንያቱም በደረጃው ለመድረስ በእናት በዛው አድርጎ ነው የሚሄድ እሺ እንግዲህ የሻፊዒ ይሄ ነው ወኡሙ የህያ ነወዊ የነወዊ እናትም እንደዚሁ እንግዲህ ነወዊ ለም አቂፍ على اسم والدتي والدتي ኢማም ነወዊ እናት ስሟን አናቀም ግን አባቶና እናቶ በጎን ነው ተሰልፈው ነው ያሁን ዒልም ያወጡ ያባትና የእናቶን እንጀራ እየበሉ ዳቦ እየበሉ ነው ሌላ አይነኩም ሰል ዲመሽቅ ተምሩን ካይበሉ ወቅት በዛን ዲመሽቅ አሉ ይሄ ሻም ማለት ይሄ አመድ ሸሪዓ ያለበት አሁን ማለት ነው ሻም ይባላል ዲመሽቅ ነው የምትባለው እዛው አንድ መንደራ አንድ ሰው ባገሩ ነበር የሚታወቀው የኢማሙ ነወዊ ግን አገሪቱ በሰው ታወቀ በተቃራኒ ማለት ሁሉም ሰው ባገሩ ነው የሚታወቀው ወደው ይላል ወለኒ ይልሃን ስልጤው ይልሃን ጅጅጋው ሶማሌው ይልሃን አገሪቱ ግን ነዋ የምትባለው ነው ይባል ነበሩ ደለል መጥባል ነበር ጎፈ ነበር አማቅ መጥባል ነበር ማለት በተቃራኒ ሆነ ማለት ነው ሱብሃንአላህ እና እናቶ በጎን ነው እንደተሰለፈች ታሪክ ይመዘግባል ማለት በተሰቦቻቸው አባትና እናቶ አንድ ሸፍ እልፍ ሲሉ ትልቅ ሸፍ ነው የተጨባየ ይተዋወጡ ልጆቹ ሲደባደቡ ሰው ይመለጥ አይ ይሄ ልጅ ማን ነው አወላጁ ወይም ኡስታዙ ተለሉ ታዩና ይሄ ልጅ ሻን አለው ጠንቋይ ነህ እንዴ አለ አረኔ አይደለሁም ጠንቋይ አይደለሁም እኔ ነግሬሃለሁ ከፈለክ አባክ ነው ከፈለክ ያዘው ይሄ ልጅ ሻን አለው አጥብቃችሁ ያዙት አሉ ለኢማሙ ነው ሆና ለምን አላህ አሳየህ አይባልም ህልማዬ አንተ ለምን ህልማዬ ህልማዬ ይባላል ሰው ደግሞ አላህ አናገረኛል ወላኪን አንጠቀን ይላሁ አላህ አናገረኛል ይሄ ልጅ ሻን አለው ተንከባከቡ ይያችኋለሁ ከፈለክ ያዘው እኔ ግን ጠንቋይ አይደለሁም ብሎ ትልቅ ሻፍ ናቸው ሰው ተፈረሰ فيه النجار ኢማሙ ነወዊ ከዛ በኋላ ምን ሆኑ ጋማ ያለው አዝመራ ሆኖ ነው ማለት እሺ ሌላው ኡሙ ረቢዓቲን የረቢዓ እናት ነች ይሄ ራፊ አሉ ራፊዕማ ትልቁ ወራፊዒ የራፊዒ አብዱል ከሪም ይባላሉ ራፊዕ ኢብኑ ኸዲጅ አንድ ወይም ራፊዓን የሚባል ሀገር ነው ራፊዕ ኢብኑ ኸዲጅ ወይም ራፊዓን ሀገር ነው ሶፊያ ቢንቱ አስዓድ ትባላለች እናቱ ሶፊያ ቢንቱ አስዓድ አዛካኒ ካነት ተርዊል ሐዲስ ዘጋቢ ነበረች የሚገርም ነገር መሐዲስ ናት እኛ ሐዲስ የለም ገና ተከፍያለና ነው እሷ መሐዲስ ናት ሴት ደረሳው ሁላ ታንቀርቋል ኢጃዛ ከብዙ ዑለማዎች ኢጃዛ ወስዳለች ሐዲስ ኢጃዛ ይዛለች
ኢጃዛ ኩቱቡ ሲታ ኢጃዛ አላት ማለት እንግዲህ ኢስቢሃን የሚባለው ዛሬ ኢራን ውስጥ ነው ባግዳድ ውስጥ ናይሳቡር ብዙውን ግን አህመድ ኢብኑ እስማኤል የሚባል የናቷ ወንድም እሱ ያገዛት ነው ኢጃዛ ብዙ ኢጃዛ አላት ማለት ልጇን በደንብ አርጋ ኮትኩታ ሙፍቲ አደረሰቻቸው ማለት ራፍ ይኮ ትልቅ ሰው ናት በሐዲስ በፊቅህም በሉጋም አንቱ የተባሉ ነው የራሱ መንሃጅን ይختصر ያደረጉት ከመሐር በባ نعم ام ربيعه يا ربيعه እናት ናት ربيعه شيخ ነው ወንድ ነው ኢማም ربيعه الرأي رأي ይባላል ربيعه الرأي በኢቷ شيخ الامام مالك امام مالكን ያሳደገ ጀግና ሼክ ነው እንግዲህ ማሊክ ሲነሱ አራቱ መዝሐብ አንደኛው ኢማም ማሊክን ማውቅ ሰው የለም የሰው ሼክ ረቢዓ ይባላል የሱም እናት ናት ሴት ዋሊዱ ይሄ ረቢዓ ኢብኑ ፈሩህ ይባላል አቡ አብዱራህማን ፈሩህ ይባላል ወራሺይ ነው ተይሚይ ነው እናቱ ምን ትባላለች ሱሃይላ ትባላለች አባቱ ሷሊህ ከገኒማ ያገኘ 30 ዲናር ነበር አባቱ ፈሩህ አቡ ሷሊህ ሲፈልጉልኛል ለኔም መጣን ፈልጎ ግሪያል ብር ሲመጣ ፈልጉ ትላለህ እንግዲህ ብር አለለም ማለት ነው አይገኝም ማለት ነው ድነው መህሩ ድቆ ነው ከዛ ፈለጉለት ሳሊህ ተገኘ ሳሊህ ሆነ አሁንም ሳሊህ አይደለ ረሳች ተገኘ አሁንም አላህ ያስገኛትና ያው አዚያ አገቡ ተጸነሱ ይሆሻ ረቢዓ ተጸነሰው ጂሃድ ወጣደ ዘማጀው ሰውየው ይመጣል ይመጣል ይሄ ልጅዮ ተወለደ 30 ዲናር ያወጣኝ ለኡስታዝ ለሾሆቹ ስትል በ27 አመት መጣ ለሊት መጣና እንደ ፈረሱና ሽግዳውን ጦሩን ይዞ ግፈጅ ይሄው ረቢዓና ተወጋር ብትለው ይሄ ሐዲስ እየመጣሉ ይሄ ሸይጣን ቤት የማን ነው አንተ እሺ ተረሳ በደምሰው እንቅንቅ ውጣ ሸይጣን ረህ ሸይጣን አቤት ያደም ደማ አባውራ ደማ ተነቀደሙ ተለቃንቆ መስጊዱ መዲና ገቡ መንግስት ሳልወስድ እኔም መንግስት ሳልወስድ አልደወሉም ማስመድን መደዋም የለም አዎ ለሊት አትግቡ የተባለው ክርስቲያን አዛ ተናነቁበትና ልጅ ገደሉ አይታወቁም በ27 አመት ጎልባሳ ደግሞ አይችሉትም ደግሞ እሱም ግን ዘማች ነው ወታደር አዎ ኢማሙ ማሊክ ለመሆኑ አንተ ሌላ ቦታ አተህ ነው ቤት እኮ ነው ማን አንተ ፈሮ የምን ፈሮ ነው ሚስቴቱ ስምት ፈሩህማ ባሌ ነው ይሄ ምንድነው በእርጉዝ የነበረው ልጅ ነው ቃድሩ ያለ ዝም ሆነ አዲየመመ አስገረመ ሳይሆን አዲየመመ ነገሩ ዝም ተባለ 30 ሺህ ብሬን አንቺ 30 ሺህ ዲናሬን አለ ወይ ቀብረዋለሁ በሌላ ቀን ታገኘዋለህ አለ ሳጨርሰዋል ቀብረው ነው ተረጋጋና አሁን እንግዲህ ነፍስህን ወቅና ተረጋጋ በላው መስጊድና ጀማዓ አስገድ ያለችው መርሃባ እዛ መስጊድ ረቢዓ እንደው ዝም ብሎ የተገበያ በግ ይመስላል ደረሰ ሄነጭ ሶማሌ ገበገ ነጫጭ ይደረሰ ለጥላ ሄድና አዳም ረቢዓ ያዩ ጊዜ አንገቱን ቀጠራረው ፈር ይሄ ጣይለሳን ተደርጓል ይሄ ሙፍቲዎቹ ረጅሙ ጣይለሳን አለ ይሄን ሐዲስ እነ ማሊክ ይባላል የኔ ልጅ ነው ሀዱና 30 ሺህ ብር ነው ዲናር የምትፈልገው ይሄ ነው ይሄ ያደረሱት በ30 ሺህ ዲናር ነው አራዲያ 30 ሺህ ዲናር ምን ላደርግልሽ አመሰግናለሁ ክብርት ሚስቴ በል ይሄ ነው እንጃቦ ማን አደረሰ ከዚህ አባት እናት ዋየ አላህ ይገለጥ ይበላል ሌላው ወኡም ማሊክን የማሊክ እናት ናት ደግሞ በድጋሜ ይላል ኢማሙ ማሊክም የታወቁ አንተ የተባሉ ሰው ናቸው ይላል ኢማም ማሊክ አሊያ ቢንቱ ሸሪክ ትባላለች እምር አሊያ አልአዝዲያ አዝዲና እንደ ኢማም ሻፊዒና من اللاتي صنعنا رجالا ወንድን ከፈበረኩት አንዷ አንቱ የተባለች ትልቅ ሚና ተጫውታለች ይሄ ኢማም ዒልም ቁንጮ እንዲደርስ አሊያ ቢንቱ ሸሪክ ኢማሙ ማሊክ መልከኛ ነው ገንዘብ አለ ሀብት አለ ወደ ጨዋታ ተጀላረው መልክ አለ ጨዋታ አለ ወደ ሌላ ጨዋታ ወደ ሌላ ዝንጉ ሀጀባንተ የተخلق ለትልቅ ዓላማ ነው አለና ሽርጡን ሰብሰብ ሻሉን ሰብሰብ ሱንይ ያለባበስ አለበሰና ኮፊታ የዓሊሞቹን ኮፊታ ጣል አደረገይና ሂድና
ከማን ነው ሸሆ ማን ነው ከረቢዓ ሐድራ አዛ ሶፉ ሐልቃው ግጥቁጭ ባላለች ሲሉ ሲጥመዋት ጠምጣማ አድርጋ እኮ ነው ዲያል ያስጠምጥማ ዘወስዳ ተጣይ ለሳሙን አርጋ اكتب الان ሄድና መድና ቀለምን አገናኝ አለቻቸው መድና ቀለምን ወረቀት ጋራ አዛምድ አለቻቸው ከዛ በኋላ አደብ ተለመደ ኢልሙን ሳትቀስሙ በስተፊት ስነ ምግባራውን ተከታተል ከመጠምጠም መማር ይቅደም እንዲያሉት ማለት ኢልሙን ከመቅሰም ይቅር አደቡን አስቀድም አለች ሱብሃንአላህ አይጉዳይና تعلم من سمته وادبه وهديه قبل ان تتعلم من حديثه حديث መማር ብቻ አይደለም አደብ ተማር ልጅ አለቻት ايوه وفقه فوضعت قدمي ابنها على اول طريق العلم የልጆቿን ሁለት ቁርጭምጭም ከዕልም መድራክ ላይ የመጀመሪያው አሊፍ ባታ ብላ አስቀመጠችው ወይ ودفعت فيه فصار ابنها من الائمه المتبوعين ከአራቱ መዝሐብ አንደኛው ታርታ ኢማሙ ማሊክይና ሻፊዒ የሚባለው ልጇ ደረሰላት ቁንጮው ደርሶ ወንጭፉን ይዞ ሐማማው ቁጫለ ማለት ነው ሸሪዓን እየተከላከለ ሱብሃንአላህ العظيم رضي الله عنها وارضاه نعم ሌላው ትልቁ ፈርጥ የተባሉት ደግሞ ወኡሙ አህመድ የአህመድ እናት ነው አይደለ የአህመድ እናት ያው የታወቁ ናቸው የአህመድ እናት አንተ የተባሉ ናቸው ወኡሙ አህመድ የአህመድ እናት አህመድ ኢብኑ ሐንበል الامام الناسخ አንተ የተባሉ ናቸው ስሟ ማን ነው السيدة الفاضلة والام العظيمة التي اهدت الى العالم عالم اهل السنه والجماعه لعالم ሰው ሁላ ሲፈረፈር ሰው ሁላ ሲገረም ሰው ሁላ ወደ ባህል ሲያፈነግጥ አህሉ ሱና ወልጀማዓ የሚባለውን ረምዝ ኢፋ ያጎሉት ከአራቱ መዛብ አንደኛ የሆኑትን ኢማም አህመድን ያፈሩት ሶፊያ ቢንቱ መይሙና ኢላ ሶፊያ ቢንቱ መይሙን ወይም መይሙና ኢላ ቢንቱ አብዱል መሊክ እናቷ ካልሆነ በስተቀር ሶፊያ ቢንቱ መይሙና እናቷ መይሙና ትሆናለች ቢንቱ አብዱል መሊክ ፉፊ ዘውጁሃ የሚገርመው ነገር ሶፊያ ትባላለች ለማንኛውም ሰው ሶፊያ ነው ስሙ የሚገርመው ነገር ባባ መሐመድ ኢብኑ ሐንበል የተባሉት በአያቱ ነው እንዳትሸወሩ አህመድ ኢብኑ መሐመድ ነው ስሙ በአያቱ ተጠርተው እንዳትሸወሩ ስለዚህ في المنسوبين الى غير ابائهم ذا مصطلح لا አለላችሁ መሐመድ ኢብኑ ሐንበል በልጅነቱ ሞተባል 30 ዓመት እያለ ሞተ አሁን ሲሞት ህፃን ልጅ አለ وكانت هي في العشرين الصحيح ዓመት ባል ቢያንስ በ10 ዓመት በለጠ በዛ አዲስ እንግዲህ ሴት ባሏ ከሞተ ታገባል አይደለም ታገባል እሷ ግን ወይ ከተፈታች ወይ ከሞተባት ማለት ለዒፋ ሲባል ሶፊያ ግን አዲሱን ቀለበሰችና ህይወቷን ሁሉ ለየቲሙ ማሳደግ ለቁም ነገር እንዲበቃ እኔ አግብቼ ያልሆነ ተልካሻ ልጅ ከሞት ከብዛት ጠላት አለችና አንዱን እሺ ባረገው ሳለች وليس على الله بمستنكر أن يجمع العالم في واحد الله لا الله አይከብደው ዓለሙን ስብስብ አድርጎ አንድ ሰው ላይ ማድረግ ይችላል ይሄው ነብያችን አለይሂ ሰላቱ ወሰለም እና ኢብራሂም ካን ኡመት እንደሞ አንተ ኡመት መሆን ትችላለህ ካለ ሸቃቅ ብዛት ማለት ይሄን ይመስላል አልኢማም الصادق እንግዲህ ለላም ወخلقها ሴትን መፍጠር ጨረሰ ብዙ ሰዎችን ቆጣጠርና አይደለም ወخلقها ሴትን መፍጠር አላህ ለኛ መፍጠሩ ለኛ من الآيات ከተአምሩ አንደኛው ሴትን መፍጠር አሳምሮ ድምጻቸው ለየት ያለ መልካቸው ለየት ያለ አይደለም እንደው ጠጉራን እንኳን ብትላጫ አንድ ሴት ጉተና እንኳን ብትሆን ከብ ብትለብ ሴት መሆኗን ታውቃለህ በሩ አንዳንድ ነው ሴትና ሴት ነች ወንድ ነች የሚያስብለው እንጂ ድምጿ ጭራሹኑ ድምጿ የተለየ መልኳ አካሄዳቸው የተለየ እንግዲህ ፊዚካላቸው የተለየ እንግዲህ ባዮሎጂ ላይ እንዲህ ያለው ይረዳችኋል ያው እንግዲህ የተማረክ ይገባሃል ማለት ነው አያት ነው ይሄራው ወንድና ሴትን ለይቶ ሴትን እንኳን ወንድ ላይ ብትሉ ሴት ይስራታል አሁን ወንድ ላይ ያሉ ያው በፈረንጆቹ ይሄን ጾታ እየገለበጡ ይገልብጣቸውና ወይም ተውበት ይስጣቸውና ይሄ አኺ هذا حرام ያ ይሄ አላህ የሰራውን ነገር ይሄ ሸይጣን فلا يغيرن خلق الله የኢብሊስ ወህይ ነው ይሄ አላህ የፈጠረው መቀየር حرام እና ሴትን መፍጠር ከወንድ ለይቶ በድምጻ በአቋቋሙ በሁሉም ያአላህ አንደኛው ቁድራ መገለጫ ሴትን መፍጠር خلاص ማለት كما اتى في اكثر الايات
በብዙ አያቶች እንደመጣ ምን ብሎ ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون نعم لآيات يمجمر آيات من الدلالات بلوك يمجمر የሁለተኛ አያት በቁርአን አልአያቱል ቁርአንያ ነው ሁለቱ አያቶች ይለያያሉ ማለት የመጀመሪያው አያት من عجائب قدرته ነው من دلائل قدرته ነው ተአምር ነው የሁለተኛው አያት አልአያቱል ቁርአንያ አናቀጾች ለማለት ነው ثم الصلاه والسلام والسرمدي على النبي المصطفى محمد ቢያንስ 13 ቤት ከጠራሁ ነው 337 ቤት ሲካፈል ለ18 ቀን باذن الله 13 ቤት ነው ላቁም እዚህ الإمام السالك مالك الإمام العابد السالك العابد الناسك السالك للطريق المستقيم እንጂ ነረፍ ያላታደ ሰዓት ገና ስለሆነ ነው እሺ ትንሽ ቀጣኛለ ትንሽ አቆማት እሺ ثم الصلاه كذام صلاه ورد والسلام سلام السرمدي زوتاري የሆነ ሰላሙ على النبي المصطفى بنبينا صلى الله عليه وسلم ولا بهونت ላይ محمد اسمه محمد የሆነ وآله በተሰቦቻቸው ወሰሐቢሂ እሳቸውን ባዩ በሰማቸው ባዩአቸው እሳቸውም እንግዲህ መለቂያ ነብዩ ሰለላሁ ዐለይሂ ወሰለም ሙእሚን الدعاة ودي خير صلاة تطاري هونو ودي إسلام تطاري هونو والتابعين للناس متكتاوات للحق للدين الحق الرعاة دين تباكي هونو تباكي وش جمع راعين رعاة كلكم راعين وكلكم مسؤول عن رعيته للحق ما للدين الحق ما إجلاكم هذا يالك وللنساء يالك رأس يدنا إجلاكم وبعد لهم ما قم يعني الحمد لله والصلاة والسلام على رسول الله اللهم إنا نسألك علما نافعا ورزقا طيبا وعملا متقبلا اللهم وفقنا فهم النبيين وحفظ المرسلين وإلهام الملائكة المقربين اللهم أصلح البنين والبنات اللهم أصلح لنا الذريات والحمد لله رب العالمين ولا درس آخر وقدوتها رسول الله دوما وتحذو حذو أم المؤمنين فحق لمثلها ألا تبادي إذا انتقدوا هداها الناقصين